ሰላም ወገኖቼ እንደምን አላችሁልኝ? ዛሬ ደግሞ የማሰማችሁ መጽሐፈ ምሳሌ ምዕራፍ 6 ከቁጥር 1 እስከ 3 ያለችዋን አንብቤላችሁ ያነሳሁ ማብራሪያ ሰጣችኋለሁ ማለት ነው። ይህን ቃል የፈለኩበት ምክንያት ወደፊት ይገለጻል ማለት ነው። ቃሉ ምን ይላል? ልጄ ሆይ ቃሌን ጠብቅ፣ ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም ባንተ ዘንድ ሸሽግ፣ ትእዛዜንም ባንተ ዘንድ ሸሽግ። ልጄ ሆይ እግዚአብሔርን አክብረው ትጸናለህምና፣ ከእርሱ በቀር ሌላውን አትፍራ፣ ከእርሱ በቀር የሚገድልህም የሚያድንህም የለምና። ትእዛዜን ጠብቅ በሕይወትም ትኖራለህ፣ ቃሌንም እንደ ዓይንህ ብሌን ጠብቅ። ጣቶችህ በጣቶችህ ስራቸው ይላል። ይህን የፈለኩበት ምክንያት ልጄ ሆይ ትእዛዜን ጠብቅ። እግዚአብሔር አምላክ በጥበበኛው ሰሎሞን አድሮ የነገረን ቃሉ ይሁን እንጂ ስናየው ቀለል መስሎ ይታየናል። ቃሌን ጠብቅ። አያችሁ እግዚአብሔር ሕግና ትእዛዛትን ስንጠብቅ በእጅጉ እንደሚጠብቀን እግዚአብሔርን ስንፈራ ብዙ የሚጠበቁ ነገሮች አሉ ወገኖቼ። ወጣቶች በተለይ ወጣቶችን ነው ይህ ልጄ ሆይ እያለ የሚመክረን የሚያስተምረን የሚገስጸን በወጣትነት ዘመናችን በልጅነት ዘመናችን ላይ ያለውን የህይወት ውጣ ውረድ ነው። እዚህ እግዚአብሔርን ስንፈራ እግዚአብሔርን ፍራው አለ ትጸናማለህና ማለት ትጸናማለህ ማለት ጽናት እንግዲህ በምንድን ነው? በተለያዩ የጽናት መስኮች አሉ። በአእምሮ የመበልጸግ ጽናት አለ። በአካል የማደግ ጽናት አለ። በመንፈስ የመበርታት ጽናት አለ። በመታዘዝ በትህትና የምትመጣ ጽናት አለች። በምንጀምረው መልካም ስራ ሁሉ ጽናት አለው። እግዚአብሔርን ፍራው። እግዚአብሔርን የፈራ ሰው የማያከብረው አንቀጽ የማያከብረው ጉዳይ አይኖርም። ነገስታቱን ያከብራል፣ መኳንንቱን ያከብራል፣ ጳጳሳቱን ያከብራል፣ ካህናቱን ያከብራል፣ ማህበረሰቡን ያከብራል፣ ራሱን ያከብራል፣ ሀገሩን ይወዳል፣ ታሪኩን ያስቀጥላል። በተለያየ መልኩ እግዚአብሔርን ከፈራ ዛሬ ላይ ይህ የተበታተንበት የተለያየንበት የምንገፋፋበት ነገር ሁሉ መፍትሄ ያገኛል ማለት ነው። ስለዚህ አሁን እጅግ በጣም የተለያየ ነው። የተጻፉ መጻሕፍቶችን በህይወት ለመኖር ቆም ብለን ለማዳመጥ ጊዜ አለመስጠት ነው ወገኖቼ። ወጣቶች ሆይ እባካችሁ ጊዜ ስጡ። እባካችሁ ለእግዚአብሔር የሚሰጥ ጊዜ አለ። ለእግዚአብሔር የሚሰጥ የጊዜ መስዋዕት አለ። የወርቅ መስዋዕት ብቻ የእህል መስዋዕት ብቻ አይደለም እግዚአብሔር የሚፈልግ የራሳችንን መስዋዕት ይፈልገዋል። ጊዜያችን መስዋዕት ናት ለኛ ለእግዚአብሔር። አያችሁ እግዚአብሔርን ስናከብረው እግዚአብሔርን ስንፈራው ህግጋቱን መጠበቅ ግዴታ ሆኖ ይገኛል ማለት ነው። ህግጋትን ስንጠብቅ ደግሞ የመለያየታችን ቁልፍ ተፈታ።
የሰው ገንዘብ አናይም። የሰው ገንዘብ የሰው ላብ አይናፍቀንም። ሰው አናሳዝንም። ሰው አንገልም። ሰው አናበሳጭም። ሰውን በሰውነቱ ማክበር እንጀምራለን። ለምን? ሰው የእግዚአብሔር ማደሪያ አካል ነውና። ሰው የእግዚአብሔር ሕንፃ ነው። ሰው የእግዚአብሔር የእጁ ጥበብ ነው። ሰው የተቀደሰ ነው። ሰው ንዑድ ነው። ሰው ክቡር ነው። ሰው በእጅጉ በእግዚአብሔር ዘንድ የእግዚአብሔር የእጁ የጥበቡ ፍሬ ነው። ስለዚህ እባካችሁ ወገኖቻችን፣ አባቶች፣ እናቶች ልጆቻቸውን ከሕፃንነት ጀምሮ ወደ አምልኮ ቦታ አስደዷቸው። እግዚአብሔርን እንዲፈሩ እናንተም እግዚአብሔርን ፍሩ። የማይገባ ከአንደበታችሁ የማይገባ ቃል አይውጣ። የማይገባ ስራ ሲሰራ አይታይ። ስለ ልጆቻችሁ ብላችሁ ለመጠንቀቅ ሞክሩ። ልጆቻችሁን በፈሪሃን እግዚአብሔር፣ በምክረ ካህን፣ በትምህርተ ሃይማኖት መክራችሁ ገስጻችሁ ለማሳደግ ሁላችን የሀገር ሕዝቦች ሁሉ ዓላማ ይኑረን። ሀገራችንን ቆም ብለን እንደ ሀገር ለማስቀጠል፣ ታሪካችንን እንደ ታሪክ ለማስቀጠል ኢትዮጵያ የቅዱሳን ሀገር ናት ትባላለች አይደል? ናት። ብዙ ቅዱሳን ከፊቷ ከቤቷ ከጉያዋ የወጡባት ሀገር ነች። አባቶቻችን በእጅጉ የተቀደሱ የተባረኩ የተመረጡ ነበሩ። እኛ ላይ ግን የራቀ የሆነ መጥቶ ዛሬ ላይ ጭራሽ ሰውን እንደ እንስሳ መሻሻጥ ጀምረናል። ሰውን እንደ እንስሳ ማረድ ጀምረናል። ሰውን እንደ እንስሳ ማቃለል ጀምረናል። ሰውን እንደ እንስሳ ማየት፣ ክብር አለመስጠት ከጀመር ሰንበት ብሏል። ስለዚህ እባካችሁ አባቶችን እንደ አባቶቻችሁ፣ ሀገራችሁንን እንደ ሀገር፣ ወገኖቻችሁን እንደ ወገን፣ ወንድሞቻችሁን እንደ ወንድም ተከባበሩ፣ አክብሩ። ፍቅር ከሌለው የትኛውንም የስራ ዘርፍ ብንሰራ ባዶ ነን። ስለዚህ አንዱ ለአንዱ ፍቅር ሊሆን ይገባል። አንዱ ለአንዱ በፍቅር ከእግዚአብሔር ቤት ሳንወጣ ሕግጋቱን ሳንረሳ ሕግጋቱን በማስቀጠል ለልጆቻችን ደግሞ ደከመኝ ሰለቸኝ ሳንል በመንገድ ብናስቀጥለው መልካም ነው። እኛ በህይወትም ትኖራለህ አለ። ትእዛዜን ብትጠብቅ፣ ትእዛዜን ጠብቅ በህይወትም ትኖራለህ። አያችሁ፣ አያስደስትም? ትእዛዙን የጠበቀ በህይወት ይኖራል። አያችሁ፣ ትእዛዝ እግዚአብሔርን የጠበቀ እግዚአብሔር ቤት እግዚአብሔር የሚሰጠውን ሁሉ መልካም ነገር ይሰጠዋል። ድሮ ለአባቶቻችን ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት የተሰጠውን ጸጋና ክብር ይሰጠዋል ለሱም ማለት ነው። ስለዚህ ዘመኑ ረጅም ይሆናል። ሰላሙ የተትረፈረፈ በበረከት የተዋጀ የሚበላው የሚጠጣው የሚሰጠው የማያጣ ታላቅ ፍጥረት ይሆናል ማለት ነው። ስለዚህ ልጆችን ፈሪሃን እግዚአብሔርን እየነገርን ሕግጋትን እንዲጠብቁ እያሳሰብን አደራ እያልን እያስጠበቅን ጠብቀን ነው ደግሞ ጠብቁ ለማለት አንደበታችን ሞልተን መናገር የምንችለው። እኛ ሕግጋትን ሳንጠብቅ ሰንበታትን እየሻርን እርስ በርሳችን እየተናኮርን ፍቅር ይኖራችሁ ብንል ልጆቻችን ላይሰሙን በሕጉም ላይኖሩ ይችላሉ። ስለዚህ ይህ አደራ የምለው ይህ መልእክቴ እኛ ለሕግጋቱ ቀዳሚ እንድንሆን ነው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። መልካም ጊዜ ይሆንላችሁ።